አንተ ጭራሽ የመሲ ሞባይል ፍሪጅ ላይ ማነው ዝናሽ ላይክ አይበድልም የምትባይ ሰገጤ ማለት ነው። ነው ፍሪጅ ላይ ይገባል። አንቺ ነሽ እንግዲህ ያስገባሽው ሙቆብሽ። እኔ ምን አውቃለሁ። የሞባይል ኦሪጂናል አይፎን ሉክ አንቺ ነሽ ያስገባሽው። በአንድ ቀን ተተረተረ ብለሽ ፍሪጅ ውስጥ አረግሽው። አረ የመሲ ሞባይል ማለት ነው በሁሉ የተመሰገነ ነው። አንቺ ቀንተሽ ነው ብለሽ ነው። አይፎን አሁን ደግሞ 16 ይላካል። እንደዚህ ብዬ ዝናሽ አንቺ ነሽ። ቆይ ልንገርሽ አሁን ደግሞ ይላካል 16 አሉ ዝናሽ ብዬ አወራሻለሁ። እናቴን አንቺ የመሲ ሞባይልማ እናቴን አታነካኪኝ ከሷ ጋር በህግ አምላክ ጋር ሴን ቆርጣችሁ አድርሱልኝ። አታነካኪኝ ከሷ ጋር። አንድ ጊዜ አጣልተሽኝ አርፈሻል። አሁን ደግሞ ድጋሚ አታጣይ። ከላስን አልፈልግም። ማንም ጋር መጣላት አልፈልግም። ከላስ ፍሪጅ ውስጥ አስገብታሽው የተሰነጠቀ ስልክ ደርሶኛል ብለሽ እንትን ስታወሪ ደግሞ ዘይት ፍሪጅ ውስጥ አልከተትሽው። አረ ማዘርቱም ፍሪጅ ላይ እንትን ኤሬሪ ያለኝ ስላቸው ፍሪጅ ላይ ከተችዋለኝ ነው አልከትም አልኩ። መብራን ከተችው አላውቅም። ማርያምን ይኸው መሲ ማርያምን መብራን። እሺ ምን ለአንቺ ይሁንልሽ። ምን ነው 16 ይመጣላታልና በዚህ ድመቀኛትና ለክርስትና ይሆናል። እሺ እንደሚመጣልሽም አላውቅም። ደብል 16 ይምጣልሽ። ምን አገባኝ። አይፎን ብርቅሽ ነው 16 መሲ ብርጅት 16 ልካለች ተብለው እንደዚህ ነው ምቀኝናታቸው። እንግዲህ ለምንድን ነው በሰው ስም እየሸቀላችሁ? ዴዚ አይሸት ታምራለች። አይቻታለሁ። ቆንጆ ናት። ሉክ በፍሬም አሳጥቢው። ፍሬም ምን አገባሽ አንቺ? ምን አገባሽ? እኔ የፍሬም ነው የማሳጥበው። ለዛው ገቢው ነው። ወይኔ ኢቫ እየጻፈችልኝ ነው። አረ ከብሎክ ክፈቻት በማርያም። መብርሃንን ፈትቻታለሁ ከብሎክ። ዜድ ሞዴሬተር ነሻለሽ። ቲክቶክ ላይ ስንት ዓመት የሰለጠንሽ ልጅ ነሽ? እኔ አላውቅም ማርያምን። እኔ መብርሃን እኔ ሞዴሬተር ሰጣችሁ ማለት ነው። እኔ አንድ ቀን ብሎክ አድርጌ አላውቅም። መብርሃን እኔ ብሎክ እንዴት እንደሚከፈት አላውቅም። እኔ አንዴ ላንብብልሽ። አንዴ ብሎክ ይደረጋል አይደረግም? ላንብብልሽ። ቁልቋላም ቅማላም ቁልቋላም እያሉ እየሰደቡሽ በትግራዋይነትሽ ምትኮሪ በየአማራ ኤርትራ ቤት የልሲ አትሳደቢ። እናት ድንጋይ ታስበላ ናውጣ ሚት ለኔ ስጭኝ ኩን ለኔ ስጭኝ አለችኝ። ዘይተኝ ዋምነው ሁለተኛ ሰክር ያለው ብያለሁ እንዴ ዝኑ ወይዬ ቆይ ለኩን ልሰጣት ነው ታይልሻለች። ምክንያቱም ፈትቻታለሁ። አልፈተሻትም። ኩን ሙሉ ስጫት ለኩን ሙሉ እስቲ በዚህ ሊያት ማርያምን። አረ በስመ አብ ያው ሰጣውሽ ኩን እያት ፈትቻታለሁ። አሁን ኤቫን የምትለዋለሽ ፈትቻታለሁ። ከሚውትም አውጥቻታለሁ። ተፈታለች። ሞዴሬተሮቹ ላይ የጻፉልሽ ጌቾ ደና I think you are late from your sleeping. What I got? Huh? Asal tu?
Really? If he French? Not French. It's one of us. Look, one of us. She always showing you. She say they are her friends. One of them is her boyfriend. Okay, you have to guess. Okay. It's like as to like Migib to Philigali, like Migib, like some beside. Any outer like some Nothing. ምንም አላልኳትም። ታዲያ ለምን ምግብ ትፈልጋለህ ነው? ምግብ ትፈልጋለህ ያለች ወይ ካሉ እንግሊሽ ጉድ ያ ምግብ አውራ እንግሊሽ ጉድ ነው አይደለም? ጎበዝ እንግሊሽ ወላ ጋይስ አረታ ተባሩ Eleni I'm speaking out. Other guys ምንድነው? I restart again. she's sitting on ዴዚ እንኳን በአቋ አማችኝ። ኦይ ዴዚ እንኳን በአቋ አማችኝ። ፈትቻታለሁ ኩዊን። ይኸው ኩዊን የለችም አለችሽ። ፈትቻታለሁ። ወዲያው ነው የፈታዋት ከእንትን ላይ እቺ ኢቭ ሚል ነው ኢቫ አይ እነዚህን ካል ደግሞ እዚህ ንግግር እኔ አልፈልግም። ካሁን በኋላ ንግግር ዝናሽ የምትባል ሰው እንደው እግዚአብሔር ትሩ ብሎ ገላግሎ እንደው ዳይመንድ በጥሉን ለመከል ቦማት አምጪው ቶሎ ኳንም ወጣች። ከላስ አሁን ተከተሏትና ሂዱ እሷን ብላችሁ ወጣች። ምን ያምርብኛል። አመችሽ እንዴት ናቸው? ምን አስጨነቀሽ? ስለአማች ወለድሽ እንዴ? ቁርስ በላሽ? አዎ ማሪ በልች። ወለድሽ እንዴ የምትሉኝ ሰዎች ከዱባይ እንኳን ከገባው አመት አልሞላኝም። አርግዤ ነው እንዴ ገባሁት? ከዱባይ እንኳን ከገባው አመት ሞላኝ። መስከረም 4 አራላ ፈላም ቡና እኔ ከዱባይ አርግዤ አልገባው ወለድሽ የምትሉኝ ልጁን አብራ አደገ አንቺ ዝኑ
የሰው ስም እንዳጠሪብኝ ዜድ የማንንም ስም አልጠራም። ብርጅስን እኮ ኢትዮጵያ ትሰፍራለች። እንኳን በሰላም ትግባ እና እኔ ምን ላክ በጋ አምላክ ሴትዮ አታና አንቺ ይቅርታ ሰርፕራይዝ አደርጋታለሁ ብላኝ ተሳስቼ ተናገርኩ። አውቄ ነው። በቃ ዝም በይ። እኔ ምንም ሰርፕራይዝ ከማንም አልፈልግም። ይቅርታ ታውቂው ፈልገው አንቺ ቆይ ልንገርሽማ፣ አዲስ አበባ ነሽ ያለሽው? እኔ ልመጣ ነኝ። ፈጣሪ ወይ እቺ ልጅ ዛሬ ቀን ታማለች። አንቺን ደግሞ አይደለም ዘይ በሳሙና እንትን እያለች ኧረ እራሷን ምን ጉድ ናት? ኧረ ዝኑ ነቢያትና በኩርኩም ችልኝ ትልቅ የዋ ግቢ ውስጥ ደግሞ ምን ልታስፈጥረኝ ነው? ተከራይ ጋር ወይ ፈጣሪ አልሞት አልኩሽ። መቼ ነው የምትመጪው ዜድ? አረ አይነገርም። የኔ ሰርፕራይዝ ሸራተን ነው። በሰላም ግቡ ሁላችሁ። አንቺም አቤት አቤት መሲ ኢትዮጵያ እንደገባች ከተናገርሽ አቤት። ለ5 ቀን ነው ለ3 ቀን ነው የሄደችው። አቤት ከተናገርሽ ምን ትናንትና ዱባይ ላይ የናት አላይ እንትን ስልክ ስሸጥ አልነበረ? አንቺ ዝም በይ ተሳፍራለች። አሁን ዝም በይ። ቆይ ዝኑ ኤፍሬም የለም እንዴ? የለም። ኦኬ እሺ። ዝኑ አቤት። ደህና ነሽ? አልሰከርሽም? ምን ጠጥቼ ነው የምሰክረው? ወይኔ የሰከርሽ መስሎኝ እኔ ደግሞ ደነገጥኩ። ለአንቺ የሚጽፉትን ለኔ ገልብጠሽ ማንበብ ጀመርሽ? ነገር ፈልጋኛለች። በሰላም እያወራኋት ነው። ወይኔ እኔ ሂጅ ልታነቅ ትንሽ ነው የቀረኝ። ዝንዬ ኧረ ተይ። አዎ ሟቤት እንደ ሰው እንድትወልጂ ሟቤት ዝኑ ሟቤት። ኧረ ሰመት አዎ እንደዚች ቆንጆ ቻይና እመምችን ኮንተንፈ እሰይ ስታምር እናቴን ስታምር። የት ዝኑ አምሮኛል። አይንሽ አጠናግረሽ እያቸው እንዴ እንደዚህ ብለሽ እያቸው። ምን ያንቺ እርግዝና ደግሞ እንትን ነው እንዴ? አይን ማጠናገር እንዴት ነው? አንቺ ያቺ ልጅ ጉቺ ትመስላለች አሉ። በጋ አምላክ የሰው ስም አታንሽብኝ። ኮሜንት ያለው እና ምን ችግር አለው? ቆንጆ ናት ጉቺ። ምን ይወጣላታል? አይኖ በጣም እኔ ጉቺ ወዳታለሁ፣ ግን ተቀይማታለሁ። ለምን አንቺን ሰደበች? እናንተ ሁላችሁም ሰድባችሁኛል። አልረሳም። ማናችሁንም አልረሳም። ብቻ በሰላም ልጄ ልነሳ። ለእያንዳንዳችሁ የምመልስበት ቀን ቅርብ ነው። ሂጅበት እኔ
ሰድብሽ ተናደድኩ። ከትናንትና ወዲያ ስትሰድብሽ ዝም የምትባል ያለች ሰደበችሽ። አልሰደበችኝም። ከማልኩ ታምኛለሽ? እና ይኸው ሰድባሻለች። አንተ በዛን ሰዓት የምትመጣው ምን ሆነ ነው? ምቹ በኩርኩ ምችልኝ አንዴ ስራ አልሄድም። 7 ሰዓት ጭራሽ ከሌሊቱ 7 ሰዓት መግባት ጀመርክ። ኦቨርናይት ነው። የምን ኦቨርናይት ነው ደግሞ? ይደውልብኛል እንጂ ከሚገርምክ ማታ በዛን ሰዓት ለኔ የምትደውልልኝ ከእንቅልፌ የምታስነሳ። እሺ እንቁላል ልትዛዝ ነው። ኧረ ምቹ አንዴ ምቹ አምሮኛል። ምቹ አንዴ እኔ ና ልኮርኩምክ ተባልኩ ነው። እሱ እኮ የባሌ ወንድም ነው፣ ባሌ አይደለም። ኤፍሬም አይደለም። ኤፍሬም ስመጣ በኩርኩ ምችልኝ አምሮኛል ብለሽ እሺ ውሸቷን ነው። እኔ እንግዲህ ከጉጂ ጋር ግንኙነት የለኝም። ሰሞኑን ልታነካካኝ ይሆናል። እኔ ማንንም ግንኙነት የለኝም። በቃ አምላክ ባቡጂ ነው የምትለኝ። ምንም ባቡጂ ነው ምንድነው? ባቡጂ መሲ ነው መሰለኝ። ለባቡጂማ መሲ ናት። አንቺ ደግሞ ፋጡማ ጉል። ፋጡማ ጉል ጎመን እና ሰክር ያለው ይኸው ፋጡማ ጉልዬ፣ ይቅርታ አድርግልኝ። ፋጡማ ጉል ማለት እኮ የመጨረሻ የቱርኪ በቃ ምቀኛ ማለት እኮ ናት። ለማንም ምቀኛ አይደለም። እያንዳንዳችሁ ጉቺ እንዳለችው ነው የምልሻለሁ። ጉቺ እንዳለችው ፋጡማ ጉል ማለት የቱርኪ ምቀኛ ተድባሻለች። ምቀኛ እኔ ጋር ታነካኩኝ። እዚህ የመጣችሁ እዛው በጸበላችሁ አሁን በጧቱ ራሱ ሳልፈልግ የሆነ ነገር አወራው ስናደድ። እኔ እኮ የሚገርመኝ ፋጡማ ጉል ማለት ታውቃላችሁ፣ የቱርኪ ምቀኛ ፊልም የምትሰራ ናት ፋጡማ ጉል። እንደውም ባቡጂ ማለት ደግሞ የህንድ ቆይ ልንገርሽ፣ ባቡጂ ደግሞ የህንድ አንደኛ አክተር፣ ለመሲ አንደኛ አክተር ጀግና አርጋ፣ ለአንቺ ደግሞ ፋጡማ ጉል ብላ። ፋጡማ ጉል ማለት ብቻለሁ እኔ ፋጡማ ጉል ካለች ብሎክ ነው ማድረግ። መሲ እኮ መሲ አንበሳ ታወርዳለች። እኔ ምንም አላወርድም። እና እውነታውን እየተቀበላችሁ ውድ ኢትዮጵያውያን ስደተኞች፣ እውነታው ይሄ ነው። ትርጉሙ ያ ከሆነ እንደምትይኝ ትርጉሙ ያ ከሆነ ዝኑ አብራ አደጌ። አንቺ ስከፍት ወተትና ጁስ ነው ያለው በረድ ላይ። ወተትና እና ጠጫ ወተቱ ጥሩ ነው ያስታግሳል። ወላ እውነትሽ ነው። ይኸው ላሳይሽ ወተት። አንቺ ሌላ ልከፍት ስል ይሄ መጣልኝ። ቆይ አንዴ። እሺ ኩይንዬ፣ ቆይ አንዴ። አንዴ እዩ ጁስ ወተቱ ያው ጠጩ ሁለት አገላብጬ ልጠጣው። ፍሩት አለ ከስር። ምን አገባሽ ስለ ፍሩቱ? እኔ ስለ ጁስ ነው ያልኩሽ። እርቦኝ ከፈትኩ አላልሽም? በያ ዘይቱን አለ እዛ እየታየኝ ነው ከላበንጋ ሌላ አንቺ ብዬ። አንቺ ቆይ እኔ አንቺ ብሆን ጉቹ ረግጫታለሁ። እስካሁን እርግጥ አድርጌታለሁ። ለምንድን ነው ሰሞኑን ጉቺን እንድረግጣት የፈለግሽው? ጤነኛ አይደለም። ስታይኝ ፋራ ነው የምመስልሽ። እኔ ዝናሽ ጉቺ ጋር ምን ያገናኛል? አንቺ እናቴ የኤፍሬም ሚስት ሆነሽ እንዴት ፋራ ትሆኛለሽ? ምን አማረሽ? ቆይማ ዝንዬ በማርያም እንደው በሚካኤል
በሚካኤል ምን አማረሽ? ምንም አያምረኝም ከማንም ሚካኤል እናቴን አያሳይ። ሚካኤል አሁን ወደ ቤትሽ የሚያመጣልሽ ሰው እኔ ምንም አላማረኝም። አዲስ አበባ ከሆንሽ ነው ግን ምንም አላማረኝም። አዲስ አበባ ነኝ ግን ምንም አላማረኝም። አመሰግናለሁ ማሬ። ማርያምን ሚካኤልን ይኸው ሚካኤልን ብያለሁ። እኔ አላማረኝም እንዴ። እኔ ደግሞ መሲ ብርጅስቶን አምራኛለች የምትመስለኝ በዲሊቨሪ መሲ ላሰጣት ነበር። በግባት ሚካኤልን ብላውን በግብላት በጉን ከየት ነው የምታመጣው? በግ ስታርስ ይኸው ሚካኤል ስታርስ በግ ቃል ለሰማይ ለምድር ምሽ አሁን ቃል የገባሁት ከዚህ በፊትም ገብቻለሁ። ስታርስ ነው ቅቅሏ ምናምኗ ዱለቷ ተጠግና እንድትነሳ ነው የምፈልገው። ዝኑ ማርያምን እሺ ያው ሚካኤልን መብርሃን ከ15,000 ምናምን አያልፍም አይደለም ዝኑ 20,000 ብር እስከ 20,000 ብር አለ። ትንሿን ችግር የለም። ትንሿማ 20,000 ከፍዬ ትንሿ አልፈልግም። ጥጀለዋ ነው የምፈልጋት። ያቺ ጥጀለዋ ተባረኪና የሶፊዮ ዜድ ትልቁ 25,000 ነው መሰል። ኧረ 25 ሞልቼ ይሻለኛል እንጂ 25 ማ ላማ ቢያት ጥጀሯ ሳትሆን ላማዋ ራሷ ወተት የምታልበው ላማ አንቺ እኔ አምሮኛል ብትይ ይሄ ብትይ እኮ መሲ ራሷ ዲሊቨሪ አድርጌ ልክልሽ ነበር። አይ ይሄ ቀልድ አይደለም። ኪዳና ምህረትን ይኸው ሚካኤልን ቃል በሰማይ በመሬት 941 ሰው 36 አለ መብራን ስትወልጂ በግ ሰርፕራይዝ ሪካርድ አድርገሽ አስቀምጭልኝ የኔ ቅመም። ኧረ መብራን ኪዳና ምህረትን መብራን ነው ማርያምን ስታረሺ እኔ ኢትዮጵያም ልሁን እዚህም ልሁን አሜሪካም ልሁን በጎርፍም ልሂድ በምናምን ልሂድ በግ አለች ከኔ ጋር። እሺ አመሰግናለሁ። ግን በግ ስልሽ ደግሞ ለኤፍሬም ሲመጣውን በኩርኩም ስትዩ ነው እጂ አይ አውቄሽ ነው። አይ በኩርኩም በምቺው አትምቺው በግ አለች። ለነገ ጧት ሪካርዱን ላኩላት። እሺ ኧረ እኔ ከዚህ በፊት አያልኩሽም እንዴ? ምሽ ዛሬ ብቻ ሳልሰክር እኮ ብዬሻለሁ። ብለሻል። ገና 3 ወር ላይ ነው ያወራሽው። አዎ መብራን ማርያም እኔ አውርቻለሁ። ማርያም ፖስት አድርጋለሁ። አይ ኩዊን እኔ እኮ የመሲ ምቀኛ እንደሆነች ዛሬ ነው ያወቅኩኝ። ኩዊን ኧረ በጣም ተወዳታለች። ኧረ የተረገመች ናት። እንደ ሞዴሬተሯን ጠቃት። አቤት አሁን ነገ ጧት ብሎክ ታደርገኛለች። እኔ ንጠቀት ምን ሞዴሬተር እያለች ነው እንትን የምታረግሽ? ዊላላላ ብራ ይልሃል። አይ የእህቴ ባል ይልሽ አባቴ ቴንኪዩ ማይ ብሮ። የአንድ በጉ እግር ችለዋል ማለት ነው። እግር ችለዋል እናቴ። እግር ይላል ይሄ ነው። ጭራው ይጎላል፣ እጅ ይጎላል፣ ገና ሆድ ይጎላል ገና። እኔ ወዴና አሞኛል። በስመ አብ። ኧረ እባክህ ገብተህ እራስህ ስራ። ሽንኩርት ክትፊ ይበላል። ሽንኩርትና ቲማቲም ክትፊ አሎ። ኧረ የምታርጊው ኧረ ሰውዬው ምንድን ነው አሎ? ሽንኩርትና ቲማቲም ክትፊ። ይሄን ቆንጆ አየሽው? ና ማርያም ቆንጆዬ እኮ ነው። አለባብሳው ራሱ ፓካውቱ ራሱ ሲያምር የሸገር ልጅ እኮ ነው። ምንሽ አንቺ ቋቋት ያምዛ ሁለታችሁ በኩርኩም እንዳላችሁ እንዳላወራ ብዬ ነው እንጂ እንደዚህ ያለ ሰው ማለት ነው 20 ሰው በኩርኩም መትቼ አንበርክኬ ቂጥቂጥን መትቼ ነግሬሻለሁ። ጡንቻውን ራሱ ወይ የምን ቸርች? ኧረ ምሳው አንተ ስራ ቸርች። የት ቸርች ነው የምትሄደው? ቸርች ልሂድ አለችክ? አላለች። አሳዝነኝ ነው ትሄድ። እኔ ምን አገባኝ?
ለብሰሽ ሂጂ። ዝኑ ማንም ያስወጣኛል? አምሃ ማይ ስዊት አምሃ ተው፣ በእናትህ ተው፣ አታስወጣት። እርስ በእርስ ተከባበሩ። ኖ ኖ ኖ ኖ ኖ ዝኑዬ አትንቀላት። እሺ አደነሽ ባይ ዘ ወይ ዝኑዬ ሶሪ ኦኬ። ሂጂና ትገብጃለሽ። ሂጂ ፈንገሳ እናሽ ትገብጃለሽ። ዝኑዬ ማይ ላቭ ውጣ ከዚህ። በስመ አብ ወወልድ ወመንፈስ ቅዱስ። ሰው ሁላ ታማል። ማይላ እርስ በርስ እንኳን አትስማሙም እንዴ? ለምንድን ነው የምትሰድባት? ምን አድርጋው ነው? እንዳትሰድቢው ዜድ፣ እንዳትሰድቢው። አረም እኔ ታውቂኛለሽ፣ ስድብ አልወድም እኔ። ማርያም ኖ ምን አድርጌው ነው? ለምን አውቃለሁ? እናንተ ናችሁ ዘመድ እንዴ? አረ መብራን እኔ አላውቀውም፣ አያውቀኝም። ማርያም ዋ አረና እሱ ጋር እነ መሲ ጋር ታውቂውማ መሀን ዘመድ። አረ መብራን እኔ ማርያምን አላውቀውም። ለምን አውቃለሁ? ምን ቂም እንደያዘብሽ ዋ ይወደኛል እንዴ? ምን አውቃለሁ? አረ መብራን አላውቀውም። ይኸው ዝንቱት መብራን አላውቀውም እኔ። አረ እኔ ለምን ልሞት? ይመች ዝንዬ። ለምን ሰደብካት? እኔ ያስገባው ሁለታችሁም ገብታችሁ መጫወት ትችላላችሁ። ሰደብካት። አማሃ ጥፋተኛ ነህ። አረ መብራን ያላቀውም ማርያምን አላቀውም። ምን አርጌው ብሮ? እኔ ምን አረኩ ታቀኛለህ? አላቀም ብሮ። እኔ ሞዴሬተር አለኝ ማስወጣት እችላለሁ፣ ግን ነው አልወድም። እኔ ሰው ቤት ነው ያለው፣ ተከባብረን ነው ቁጭ ምንለው። አማሃ የቄራውን እንዴት አታውቂውም እስከ ዛሬ እንዴ? ከፍት ነው እንዴ? ከፍት ነው። ቄራ ላይ አጠገቡ ነው። ከፍት ነው። የቄራ ልጅ ነው ለማለት ነው። ኦኬ፣ ለዛ ነው ከፍት ስለሆነ ነው የሚያወርደኝ። እሺ ይቅርታ። ያስወርደሽ ዜድ ኖ ከፍት ነው እንዴ? ቄራ ላይ ነው እንዴ ያደገው ብዬ እኮ ነው። ከፍት እኮ ነው ቄራ የሚያድገው። ታነካግኝ። በቃ ከማንም ጋር መጣላት አልፈልግም። እሺ ዝም ኖ እንደዛ ሳይሆን ከፍት እንደሆነ አላወቁም ለማለት ነው። እሺ ይቅርታ። እቺ ልጅ ዛሬ ታማለች እና ከፍት እንደሆነ ነው እናገባኝ። መቼ ነው የምትጋብዘኝ አንተ? ማታ መመሽ ትገኛለህ፣ ብን ብለህ ትጠፋለህ። የቄራ ልጅ ነው አለችኝ። የቄራ ልጅ ደግሞ እኔ ከፍት ነው የማውቀው እንጂ እሺ እንዳትጣሉ። አማሃ ከተናገርካት ከኔ ጋር ነው የምትጣላው። አይ እሷ ምን አበባ ነበር ስትልክልኝ የነበረው ተናገርኩ አባቴ ከብት ነው ምናምን የምትይው አሁን ያልኩ የቄራ ልጅ ነው ስትለኝ ከፍት ነው ለካ ቄራ ማስገባት እየነዳው ነው ማስገባ ነበረብኝ። አንቺ ዜድ ነኝ እንደ ከብት እየነዳሽ ምናምን የምርሽ ነው? እግዚአብሔር እኔ ምን አደረኩ? ተዋውቃለን ብሮ ምንድን ብሮ እኔ ምን አደረኩ? አሁን የምታስወርደኝ እነግርሻለሁ ዜድ እነግርሻለሁ። በቃ ንገረኛ። ጥፋት ከሆነ ነድጄ ቄራ አስገብቼ ከነበረ ይቅርታ ተሳስቻለሁ፣ አስወጣለሁ። ዝኑ ቤትሽ ነው ጓል እንትን አልናገራትም ምናምን እረፍ ስላልሽኝ ይመች። አልሰድብኳትም። መጀመሪያ ሰድባታል። አምሃዬ ዝኑ ምነው ላቃጥራለሽ? ኖ አማዬ ላቃጥር ሳይሆን ይቅርታ አማዬ። ቆይ ዝኑ ቆይ ልናገረው፣ ችግር የለውም አማዬ ይቅርታ። እኔ እንደ ከፍት ተነድቼ ሳይሆን የሚሄደው ነድቼ ነው ቄራ ያስገባው እና ሶሪ አታስወጣኝ ከቄራ። እኔ ላስወጣ ከፈለኩ ይኸው አስገብቻለሁ ወደ ቄራ። አርፈ ቁጭ በል አባቴ። አይ ዜድ የቄራ ልጆች እናደዱብሻል። እድሉን አገኘው ብለሽ እዚህ ፕላትፎርም ላይ አውሪ። ይመች ዜድ። አረ ብሮ ይመች አባቴ። አረ ብሮ እንፋቀር በቃ ፍቅር፣ ለዚህ ቤት ፍቅር፣ ለእህታችን በቃ ፍቅር
እሺ አባቴ በቃ ሶሪ ኦኬ ካስቀየምኩሽ አባቴ ነው አብረሽ እንደ ከብት አታውሪኝ እንደ ሰው ምናምን አውሪ እንደ ከብት ይገለበ በቃ እንደ ሰው ማወራ ከሆነ ምን አርጌ ነው ያስወረድከኝ በቃ ለምን በይ አንቺ ዜድ አንቺ ተናገርሽ የሆነ ጓንደት አልፈልግም ገባሽ የሚያምሽን ፓርት አቋለሁ እንደዛ አይደለሽም ዜድ ገባሽ ምን ነው ለዝቢያን ገይ ምናምን ልትል ነው አትበዳጅ ዝም ብለሽ አትበዳጅ ነው ለዝቢያን ገይ ነው አያመኝም አማቅልሽ ጉዳይ የለም አያመኝም እያልኩ ነው ብሮ አያመኝም ተገልበጭ እሺ ገለበጣለሁ እሺ ጉዳይ አይደለም እሺ አማኒ እንዳትናገር አለችኝ አልተናገርኩሽም ዜድ ገባሽ እኔ እሺ በቃ እንዳትናገር አለች አይደለም ለምን አስወጣኸኝ ብሮ ለምን አስወጣኸኝ ደብረሽ ነበር የሆነ ሰዓት ላይ በመትዘላብኝ በቃ እኔ ደግሞ በቃ እኔ ይሄ ልጅ ምን አድርጌ ነው ስል ሳስታውስ ለካ ቄራ ላይ አስገብቼ ነበር ከፍት ነህ ብዬ ነው ለዛ ነው አባቴ ይቅርታ ውሽ በኛ ኳላ ውሽ ጉዲ ነው በቃ ውሽ ብያለሁ አባቴ በቃ አስወጥቻለሁ አሁን ከቄራ በቃ ዝም ብለህ ቁጭ በል ዜድ ሰው የሆነ ነገር ሲናገሩሽ እሳቶኛለሽ እኔ አልሆንም አባቴ እኔ ብሽሽቅ ስድብ አልወድም ሲጀመር አልወድም በሰው ቤት መጥቼ ደግሞ እኔ ስልጣን ይዤ ለስልጣን ትንሽ ነገር አያስፈልገኝም አባቴ እኔ ዜድ ቤት ሊስን ዝም ቤት መግባት ፈልግ ታውቃለች ቀኑን ሙሉ አብረን ነበር ከጧት ጀምሮ አላየሽም 70 ሰው ነው ምናምን ነበር እንደዚህ ገብተን እየተጫወትን ምናምን ስለ 70 ሰው شغلانه دي كنت بعملها من 10 سنين لا بلاش الناس تسمع انت بتقول يا طه ايوه لا بلاش بقى 10 سنين ايه ده الروم خلصت كده خلاص طيب يا جدعان استاذنكم يا جدعان ميعادنا كل يوم الساعه 2:30 بقول لك ميعادنا كل يوم يا جدعان الساعه 2:30 تمام احنا فاتحين من بدري قوي وطولنا النهارده جامد وكده شكرا كده النهارده ميعادنا كل يوم يا جدعان الساعه 2:30 بالليل تمام يا ميدو من الفجر يا مريم يا ميدو اي حد يروح يا جدعان يعمل فيلم بالله عليكم يا جدعان يا ميدو على الموقع الابيض በቃ አንተ ስልጣን አለ አስወርርከኝ አይደለም በቃ እኔ ደግሞ ይሄ ሰውዬ ስለ የትኛው ኢትዮጵያ እንደምታወሪ ስለምን እንደምታወሪ ስለ አንድ ኢትዮጵያ ሀገራችን ኢትዮጵያ የምትባል ሀገር ችግር የለውም ኧረ እኔማ ለምን እመራታለሁ እሷ ኢትዮጵያ ማለት በቃ ለእኔ ክብሬ ማንነቴ ናት go ahead I'm here take your time I see ምናስ what you call her name ዜድ ለአንድ ኢትዮጵያ ነው ማወራ ያለው ብጃት አልከኝ ምን አልከኝ ኢትዮጵያ ናት ኢትዮጵያ እውነት እማትኮራበት ቢሆን አታርገውም ነበር ፕሮፋይልን ያረኩት ፕሮፋይል አይተሽዋል አይቼዋለሁ አረንጓዴውን ዘቀቀለሽ ከክ ኧረ ተው አባቴ ተው አባቴ ናውጣ አሁን ገና ናውጣ አረንጓዴው እንዳንተ ይዝኑ ውጣ አረንጓዴ ቢጫ ቀዩ እንዴ በህግ አምላክ እሱ ያረጋው የትግራዋይ ባንዲራ ነው ዜድ አገባኝም ስለ ትግራይ ዝኑ አም ፍሮም ልንገርሽ እኔ አም ፍሮም ኢትዮጵያዊት ነኝ ሲቀጥል ዘሬ ማንነቴ ትግራዊት ነኝ ትግራዊነቴ ደግሞ ከኢትዮጵያዊነቴ አይበልጠኝም እኔ ኢትዮጵያዊት ነኝ ሲቀጥል ትግራዊት ነኝ አዎ ማንነቴ ቋንቋዬ ትግራዊት ነኝ እንጂ ኢትዮጵያ ትበዳ ብጃት አይለኝም ኢትዮጵያዊ ነኝ በማንነቴ የምኮራ ነኝ አም ፍሮም ኢትዮጵያ ነኝ እኔ አላስገባህም ማማሃ እንዴ አረንጓዴውን አትጥለው እንዴ አገላክ እዚህ ጋር ቁጭ ብዬ ስታየኝ ምን መስላለሁ ንከባበር በሚለው ነው እሺ እኔ ቤት ነኝ የክብሬ መመኪያ አንቺ ነሽ ምናምን
ኧረ በስመ አብ እንደነዚህ ያሉ ከፍቶች እኮ ነው ቄራ እየነዳን ስንወስዳቸው አልታረድ ሲሉን እየጠፉ መንከራችን አስበሉን። ከፍት ሁላ ባካችሁ ስለ ብሔር አማሃ ብገባ ራሱ ስለ ብሔር አታንሳብኝ። በቃ ነው የሚመለከተኝ። እዚህ ጋር ደግሞ አረንጓዴን ጠልክ አትቀመጥም። እኔ ጋር አረንጓዴን ከወደድከው መግባት ትችላለህ። ቆይ አረንጓዴ ሳይሆን ቆይ ዝኑ አንቺ አንድ ከፍት አልታረድ ብሎ ከቄራ ሲጠፋ ድጋሜ ታስገቢዋለሽ? ይሄ ሰው ይጠፋል ብለሽ መቼም በቃ ድጋሜ አታስገቢውም። በቃ ዝም ብለሽ ከቄራ ከጠፋ በቃ ወደ ሜዳ መልቀቅ ነው። ሜዳ ላይ ይፋጭ ይንዳ ምናምን ብለሽ ሰው ይግረፈው ብለሽ ጸጥ ማለት ነው ያለብሽ እንጂ ቄራ አስገብተሽ ካመለጠ ይሄ ሰው ይሄ ከፍት ካመለጠ ከቄራ በቃ ይሄ ከፍት ነው። ነገ ትታረቃላችሁ። ኧረ በእናትሽ ነኝ ያልታረቁም በእናትሽ ደግሞ ኢትዮጵያ ነው። አም ፍሮም ኢትዮጵያ በማንነቴ በጣም ኩራት አም ፍሮም ኢትዮጵያ። ሲቀጥል ደግሞ ትግራዊት ነኝ። አይ ነው በቃ ላንጉት ትግርኛ ማላፍርበት ቋንቋ አለኝ። ዘኑ ከዚህ ግብረ ሰዶም ጋር ምን ታረጋለሽ? ዘድ እኮ ብዙ ሴቶች ምን ይሻለኛል? ዛሬ በሰላም የሚመጣ ሰው የለም እንደ ቤቴ ጤነኞች አይደለም። ተያቸው በቃ እየተረዱ ነው። በቃ ሜዳ ላይ ልቀቂያቸው። በቃ አልታረድ ካሉሽ ቄራ ላይ ገብተው ካመለጡ አታስወጫቸውም። እንደውም ይሳደቡ። ሰላማዊ ሰው ራስ ምን ሆነ ነው? ጤነኛ አይደለም። እቺ ደግሞ ወይኔ ዝኑ እኔ የአንቺ ንዴት ነው የሚገርመኝ። እናቴን እስቲ አንድ ሰው ማለት ነው ቄራ አስገብተሽው አልታረድ እምቢ ሲልሽ ሜዳ ላይ ልቀቂው። በቃ ልቀቂው፣ እናቴን ልቀቂው። በቃ ይሄ ሰው ከፍት ነው አልታረድም ያለ ከፍት ነው። በቃ እኔ አንድ ነኝ፣ ለአንድ ደግሞ ሺ ነኝ። እኔ ለሺ ጠላት አድራቸዋለሁ። እኔ እናቴን ቄራ ላይ ከመቶ 80 አርጃቸዋለሁ። 20 ነው የቀሩኝ። ከ20ዎቹ ደግሞ አርዳቸዋለሁ፣ ገና አርዳቸዋለሁ። እበት የቀባው ቂጣቸው ገና አርዳቸዋለሁ። እኔ እነዚህ ከፍቶች ናቸው ያልኩ፣ ገና ይቀሩኛል። 20 ይቀሩኛል። ከመቶ 80ዎቹ አርጃቸዋለሁ። 20 ይቀሩኛል ገና። ቆይ ሙዚቃ ልክፈት። በቃ ዝም ብለን ሙዚቃ ልክፈት። ቪዲዮ ክፈት። አዎ ሙዚቃ ክፈት። እኔ አልበላም። የሚጣፍጥ ከሆነ እበላለሁ። መጣንልሽ አምዬ ጎንደር ለምዬ ጎንደር
ለኛለች ጎንደር ላይ በሞት የምወድሽ ጎንደር አጨደው ከመረው ጀግናው ሞታ አይቆር ነዘባይ ስማማ የምወድሽ ጎንደር ስምሽ ዋሴ አረገኛ
ተቃጠሉ እንግዲህ ተቃጠል። ታችሁ ነው ትሰማለህ። ታብታብ ታደርጋለህ። ዋርኒንግ ሰጠን። ምንድን ነው ዋርኒንግ? ታችሁ ነው ታብታብ ታደርጋለህ። ትሰማለህ። ኮፕሊንግ ታደርጋለህ። አርግ ምድረ ምቀኛ። እኔ ፍቅር ብቻ ነው የማምነው አባቴ። ምሽ ጠጣለች፣ ሰክራለች ልትሉ ትችላላችሁ። አልሰከርኩም፣ አልጠጣም። ማርያምን መብርሃንን አልሰከርኩም። እሺ ጋይስ ትሰማለህ፣ ታዳምጣለህ፣ ታብታብ ታደርጋለህ። ታች ሆነህ ከፍት ይነዳል እንጂ ምንም ዋጋ ያለውም እበት ተቀብጦ ቄራ ይገባል። አንቺ አትስጪኝ ግፍትሽ እዛ ያዥው በእናትሽ። ለሙዚቃው ኖ ማንም እኔ ግፍት ማንም ማርያምን እኔ ከፍት ሲነዳ እንጂ እዚህ ዝም ብሎ እንዲያወራ አልፈልግም። ከፍት አዎ ለዝም ውስጣት ማርያምን እመብራን እኔ ምንም አላረግበትም ጋይስ፣ ምንም አላረግበትም። እሺ እኔ ያላወጣም ታታባዱ ኮፒ አንቺ ኧረ እንደዚህ እኮ አደረግሽው። እግርሽን እንደ ሴት ሁኚ፣ እንደዚህ አድርጊው። አዎ እንደሱ ነው የሚደረገው፣ እንደ ሴት። አንቺ ደግሞ እንደዚህ እበት እያልን አንቺ ደግሞ ጭራሽ የእበት ቀብተን እንውሰድሽ እንዴ? ወደ እኔ ልዞር ነው ደግሞ ጋይስ። ሰክራለች ዜድ። ኧረ መብርሃንን አልሰከርኩም። ኧረ ማርያምን መብርሃንን ነው መብርሃንን አልሰከርኩም። ማርያምን ኧረ አንድ እናቴ ልጣት አልሰከርኩም። ማርያምን አልሰከርኩም። አናደውኛል እንጂ አናደውኛል። መብርሃንን አናደውኛል። አማ መግባት ከፈለክ አንበሳ ለዝኑ አንበሳ በትግርኛ ጨፍራለሁ። አኪድ በጣም ትግርኛ ላንጉጅ ትግራዊት እኮ ነኝ። ጸድት ያልኩ ትግራዊት ነኝ። ትግራዊት ሁኜ ነው የአማራ ልጆች የሚወዱኝ። ትግራዊት ሁኜ ነው በቃ ከነማንነቴ የወደዱኝ። ቆሻሻዎች አንዳንድ ቆሻሻ ስለማትቀበሉኝ ነው ቅናተኛ። መጥበሻ የለም እንዴ? አርግበት ናፈቀች ጎንደር ናፈቀች ጎንደር ናፈቀች ጎንደር ናፈቀች ጎንደር። ዝኑ ፋይናል ያስገባሽኛ። ታረቁ፣ ተስማሙና ሙዚቃ እንስማማ። ሙዚቃ እንጨርስ። ገደኝ ዜድን አልጣላትም። ገደኝ እኔ ከተማ ልጅ አይደለሁም። ዜድን ከተጣሏት ዜድዬ ይመችሽ። ማይ ብለድ እሺ ሲስተር ይቅርታ። ኦኬ ማይ ብለድ ኦኬ። አቦ ቀምቀም ያለው አትሻፍጂ። ዝኑ ወይ